ሰላም ጤና ይስጥልኝ ውድ ቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ በማለት ሰብስክራይብ ያላደረጋችሁኝ ሰብስክራይብ አርጉኝ። ሀሳብ አስተያየታችሁም ስጡኝ፣ ላይክም አርጉልኝ። ሀሳብ አስተያየታችሁ እኔን ያበረታታኛል። ያው እንደምታውቁት የሎሚ ስኩል ተማሪ ነኝ፣ የመጀመሪያ አመት ተመራቂ ነኝ እና አበረታቱኝ። ይህን እድል ያዘጋጀልን ወንድማችን ተስፋ ያደርገው እግዚአብሔር ረዥም እድሜ ከጤና ጋር ይስጥልን። በመቀጠል እኛ የማዳም ቅመሞች ከጠዋት እስከ ማታ የስራ አይነት ያው ባጭሩ ጠዋት እንደምታዩኝ በጠዋት ተነስቼ ቤት አጸዳለሁኝ። ዋናው ሳሎን የሚቀመጡበት ቦታ አጸዳለሁኝ። ብቻ እግዚአብሔር ይሁነኝ። እንግዲህ ቤታቸው ሊቀረጽ ብዙም አይወዱም እና ያው አያዩኝም ብዬ ነው። ከጠዋት እስከ ማታ ቤት እናጸዳለን። እግዚአብሔር ይመስገን። ከዛ በኋላ ቀጥታ ወደ ምግብ ስራ እንገባለን። ምግብ እናበስላለን። ከዛ በኋላ ደግሞ ጽዳት ኩሽናው አጽድተን ጨርሰን ልብስ የሚተኮስ ከሆነ እንተኩሳለን ምናምን ብቻ በጣም ብዙ ስራ አለ። ግን እግዚአብሔር ይመስገን ይሄም ፈጣሪ ስለፈቀደልን ነው። አመስጋኝ እንሁን ውዶቼ። ከምንም በላይ ጭቅጭቅ ከሌለ፣ በተለይ ጭቅጭቅ ከሌለ እኔ በህይወት ዘመን የማልወደው ጭቅጭቅ ነው። የሆነ በቃ ጭቅጭቅ ከሌለ እኔ የፈለገ ነገር ቢያሰሩኝ እሰራለሁኝ። እግዚአብሔር ይመስገን በዚህ በጣም በቃ ራሴን እተማመንበታለሁኝ። እና ዋናው የሰው ልጅ ጭቅጭቅ የሆነ በሆነው ባልሆነ ዝም ብሎ በቃ ጥፋት እኮ ይኖራል። የሰው ልጅ ሰው ነን እና ጥፋት እኮ ግዴታ ይኖራል። ምንም አይነት ሳላጠፋ ውዬ ያመሻለሁኝ ማለት አይቻልም በቀን ውስጥ ማለት ነው። ግን በንግግር መፍታት ደግሞ መተው የመሰለ ነገር መታገስ የመሰለ ነገር የለም። ብዙዎቻችን አሁን ስራ በዛብን እንዲህ ምናምን ብለን ትዕግስት እናጣለን እና ትዕግስት ሊኖረን ይገባል። እግዚአብሔርን ማመስገን ደግሞ ግድ ነው። ምክንያቱም እሱ ባይፈቅድልን ኖሮ ስንቶቻቸው ናቸው እድላቸው ሆኖ ሰርቶ መለወጥ እየፈለጉ የማያገኙ አለ እና እግዚአብሔር ይመስገን ዋናው ጤናችን ነው። ከዛ በኋላ እድሉን አግኝተን ከተመቻቸልን በኋላ ጠንክረን መስራት አለብን። ሰርተን ደግሞ ለውጤት መሆን አለበት። አሁን ቀን ሙሉ እንደዚህ ያ አገርን ብንሆን እኮ እንሰራለን። ሳንሰራ ሳይሰራ መብላት ይሄ ስንፍና ነው። ሳይሰሩ መብላት ሲጀመር አይጥምም። የሰራነው የደከምንበትን ስንበላ ነው የሚጥመንም የምንፈልገው ቦታም መድረስ ምንችለው ማለት ነው። እና እግዚአብሔር ይመስገን እያልን ፈጣሪያችን የሃይማኖታችን ፈጣሪ የፈጠረን አለን። መቼም ፈጣሪ ሳይፈጥሮ በራሱ የተፈጠረ የለምና ማመስገን አለብን። ተመስገን ማለት አለብን። ስንወጣም ስንገባም ተኝተንም ስንነሳ ሰርተንም ደክሞንም ራሱ እግዚአብሔር ይመስገን ማለት አለብን። በተለይ እኔ ስደት አማርሬ አላቅም። ብቻ እኔ የሚደብረኝ ቤተሰቦቼ ሲናፍቁኝ ምናምን ነው እንጂ ቤተሰቦቼ ካላናገርኳቸው ከናፍቁኝ ምናምን ነው እንጂ እኔ ስደት አማርሬ አላቅም። እግዚአብሔር ይመስገን ሁሉም ነገር ያልፋል። የማያልፍ የለም። ደግሞ የሰራነውን እግዚአብሔር ለቁም ነገር አብቅቶልን ቁም ነገር ላይ አውለነው ነገ ደስ እያለን በራሳችን የሰው ላብ ሳይሆን በራሳችን ላብ እንደሰትበታለን። ዛሬ ደከምንበትን ማለት ነው። እና ነገን እያሰብን ዛሬ በተስፋ ማለፍ አለብን። ነገ በተስፋ እንጠብቀው፣ ዛሬ ደግሞ ተመስገን እያለን እናሳልፈው እላለሁኝ። አሁን ከድሮ በጣም ሁሉም ነገር ይሻላል። ድሮ ብዙ እህቶቻችን ያለ ስልክ ነበረ። ስልክ ቤተሰብ ራሱ በወር በሁለት ወር ነበረ የሚያገኙ። አሁን እናቴ በቃ ቀን ሙሉ አብረን ነው የምንሰራው ማለት ይቻላል። እውነት እግዚአብሔር ይመስገንና አመስጋኝ እንሁን። በስራችንም ሁሉ በሁሉም ነገራችን አመስጋኝ ስንሆን ነገሮች ሁሉ ይስተካከልልናል። አመስጋኝ እንሁን፣ አናማርር። ምንም ነገር ቢሆን ራሱ ማለት ነው ተመስገን በቃ በህይወት ስላለን ነው አይደል? እየሰራን ስለሆነ ነው አይደል? አመስጋኝ እንሁን፣ ተመስገን እንበል እላችኋለሁኝ ውዶቼ። ከእናንተ የበለጠ አውቄ ምናምን ሳይሆን ለወደፊት እንግዲህ በተሻለ ቪዲዮ እመጣለሁኝ። በተሻለ ነገር በተለይ አገሬ ስገባ ብዙ አላማ እቅድ አለኝና አበረታቱኝ። ዛሬ ላይ ደገፍ አድርጉኝ፣ ቱቅ ምናምን አድርጉልኝና ቤቱ ያምራላ። ያው ያሮጊት ቤት ነው። ጣውላው ግን ይሄን አክልም አይነፋም። ግን ምንም ማድረግ አይቻልም። እንግዲህ ይሄ ይመስላል እላችኋለሁኝ እና በተረፈ ቤተሰቦቼ አበረታቱኝ፣
አጠንክሩኝ። ወንድማችን ተስፋ ያደርጌው በእውነት ረዥም እድሜ ይስጥ። ይሄም ተስፋ እኔ ነገ ሀገሬ ስገባ እውነት ስራ አለኝ እኔ ስራ አለኝ ብዬ ነው አሁን ልሄድ ራሱ ታጥቄ የተነሳውኝ። ምክንያቱም ከባለፈ እሻላለሁኝ። ዛሬ ላይ በአንዳንድ ነገሮች ተፍተፍ ማለት ይቻላል። ከበፊት ብዙ ተስፋ አለን። በአሁን ሰዓት ይሄን ነገር መንገዱ አሳይቶናል። እግዚአብሔር ይመስገን እና በተረፈ ውዶቼ መልካም ጊዜ ይሁንላችሁ። ሰብስክራይብ ያላረጋችሁኝ ሰብስክራይብ አርጉኝ። ስለምትከታተሉኝ ስለምታደምጡኝ በጣም እጅግ አርጌ አመሰግናችሁ ያለውኝ። በመሃል ብዙ ወንድሜ ተስፋ ያደርገው ባገናኘኝ እህት ወንድሞቼ በጣም ላመሰግናችሁ። ትልቅ ቦታ ያለኝ እህት ወንድሞች አላችሁኝ። ነገ ሰው ሆኜ ትልቅ ደረጃ ላይ ስደርስ እውነት በጣም ነው የማመሰግናችሁና